አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላም ብያለሁ። እንደውም ክርስቲያን ወገኖቼ ባላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ዛሬ በአዲስ ነገር መጥቻለሁ። ስለምታበረታቱኝ በጣም ነው የማመሰግነው ውዶቼ፣ ቤተሰቦቼ። ቤተሰብ ያልሆናችሁም በላይክ በሰብስክራይብ ተቀላቀሉኝ እና አበረታቱኝ እላችኋለሁ ውዶቼ። ዛሬ በአዲስ ነገር መጣሁ። ምንድን ነው መሰላችሁ? ቪዲዮን አላሳጥርባችሁ እና ወደ ገደለው ልግባ ማለት ነው። እና ዛሬ የሆነ ነገር ገዛሁኝና ለምን ለእናንተ መላካፍላችሁም ብዬ ያኔ ይጠቅማችኋል ብዬ ነው ማስበው ማለት ነው። ይጠቅማችኋል ብዬ ያሰብኩትን ነገር ይዤ ነው የመጣሁትና ከተመቻችሁ ላይክ ሰብስክራይብ አድርጉ፣ እስከ መጨረሻ እዩልኝ፣ ተባበሩኝ፣ እርስ በራሳችን ሰፖርት እንደራረግ ውዶቼ። እና ዛሬ በምን እንደመጣሁ ታውቃላችሁ ውዶቼ? ወላሂ ወርቅ ግዙ። መዳም በሰጠችን ስጦታ መቶ ብር እያደረገች በሰጠችን ስጦታ አጠራቅሜ ማለት ነው ወርቅ ገዛሁኝ ማለት ነው። ወርቅ በአሁኑ ሰዓት ቀንሷል። ግዙ ልላችሁ ነው የመጣሁትና ላሳያችሁ ነው። በአሁኑ ሰዓት ግራም 515 በፊት ጠይቄ 585 ነበር የተባልኩት። ሰሞኑን ቀንሷል። እኔ በስንት እንደገዛው ምን እንደገዛሁኝ አሳያችኋለሁ ውዶቼ። ግዙ። ምክንያቱም ወርቅ አገር ስትሄዱ ይጠቅማችኋል። ብር ካስቀመጣችሁ በሆነ ባልሆነው አውጥታችሁ ታጠፉታላችሁ። በሆነ ባልሆነው የት ዋለ ባይማይባል ቦታ ማለት ነው ብሩ ያልቃል ማለት ነው። ወርቅ ከገዛችሁ ባንክ ከሚቀመጡላ ወርቁ እየጨመረ ነው የሚሄደው። ባንክ የሚቀመጠው እንደዛው ነው የሚቀመጠው ማለት ነው። እና ወርቅ ግዙ ልላችሁን የመጣሁት። የገዛሁትን ያሳያችኋለሁ። በአሁኑ ሰዓት ደግሞ ቀንሷል። ግዙ። ወላሂ እኔ ከደረሰብኝ ከህይወቴ ተሞክሮ ላሳያችሁ ማለት ነው። ከዚህ በፊት እኔ ዱባይም ሰርቻለሁ ማለት ነው። ግን ያኔ ጓደኞቹ እንደዚህ ወርቅ ግዢ ብርም ቢሆን ግዢ ሲሉኝ ምን እሰራልኛል? በቃ ምን ብር አለኝ። በቃ ቤትም ሰርቼ ነበረና ብር ወርቅስ ምን እሰራልኛል ብዬ ብር አስቀምጬ እንዳለ ካርጎ ጭኜ ልብስ ነው የሄድኩት ማለት ነው። ወላሂ ልብሱ እንኳን አስፈላጊ አይደለም፣ አትግዙ። እንዴ አሁን ኢትዮጵያ ያለው ልብስ ብታዩ እንዴ ከየት ነው ያመጡት ነው የምትሉ። እዚህ ይዛችሁ ተሄዳችሁ ልብስ የኢትዮጵያ ልብስ ያስንቀዋል ማለት ነው። እና ልብስ እቃም ከምትሰበስበው ወርቅ ያዙ። ወርቅ የሆነ ሀጃ ቢኖርባት ዶሮ ወሬ ባለ አይደለ፣ በግዛዊ ሁኔታ ማትወጡት ሀጃ ቢገጥማችሁ ጥሩም አለ መጥፎም አለ በህይወት እስካለን ድረስ ማለት ነው። ያንን ነገር መታመምም አለ። አሁን አገር ገብተሽ ባይሳካልሽ ተመልሶ መምጣትም አለ። በዛ ሰዓት የሰው እጅ ሰውን ከማስቸገር አንድ ወርቅ እንኳን ትንሽዬ ግራም 1 ግራም እንኳን ወይ ጆሮም ወይ ጣትም የሆነ ገዝታችሁ ብታስቀምጡ በዛ ሰዓት ይጠቅማችኋል ልላችሁ ፈልጌ ነው። እና ያኔ እኔ ከዱባይ ሲሄድ አለመግዛቴ በጣም የቆጨኝ። አሁን ሳውዲ ተመልሼ ስመጣ መምጫ ብር ብዙ ዋጋ አስከፍሎኛል። ብዙዎቹን እንትን ስነ ምግባርም እንድቃኝ አድርጎኛል። ብር እንትን ብዬ ብድር ጠይቄ ምናምን ማለት ነው። እና ካሳለፍኩት ከህይወት ተሞክሬ ካሳለፍኳቸው ነገሮች አሁን አልሐምዱሊላሂ ትጠቀማላችሁ፣ ትማራላችሁ። እውነት የምንማር ከሆነ ካሳለፍነው ነገር እንማራለን። ያልደረሰባችሁም ደግሞ ከሰው ተማሩ። ግዴታ በእናንተ እስከሚደርስ ድረስ አጠብቁ ሊላችሁ ፈልጌ ነው። አሁን ወርቄን ላሳያችሁ እላችኋለሁ። ወላሂ መዳም በሰጠችን ስጦታ ገዝቻለሁ ወርቅ ማለት ነው። ላሳያችሁ። ይሄ በሰጠችን ስጦታ ለኢድ ለአረፋ እንደዚህ ቁርአን ሳከት ሰጡኝ ስጦታ ብሮችን አጠራቅሜ ማለት ነው። ይኸው የጣት ቀለበት 2 ግራም አልሞላም፣ 1 ከምናምን ነው ገዛሁኝ። ይኸው ይሄን ይመስላል። ይሄ አሁን የመዳም ስጦታ ነው ማለት ነው። ገና በስጦታው ያኔ የቀሪ ብር ራሱ አለብኝ ጨምሬ ወይም ከአሁን በኋላ ያኔ ሲሰጡኝ የጆሮ ሞላ ምን ገዛበታለሁ ብዬ አስቀምጫለሁ።
የምታዩት እንደዚህ ነው የገዛሁት። እቺ ነው 700 ብር ነው የገዛሁት። 2 ግራም አልሞላችም። ያኔ ዛሬም አመት ገባው መቼም ገባው እየጨመረ እንጂ እየቀነሰ አይሄድም። ብር ኢትዮጵያ ልኬ ባንክ ከማስቀመጥ እንደዚህ ወርቅ ግዙ ይጠቅማችኋል። እውነቴን ነው። የተገዛ ነገር ይጠቅማል እንጂ አይጎዳም። ልብስ ኮተት ምናምን ከምትሰበስቡ ያዙ። ይሄው ሌላ ማለን አሳያችሁ። ይሄ ደግሞ በራሴ በደሞዝ የገዛሁት ነው። ላሳያችሁ ልጆቼ ላሳያችሁ። እውነቴን ነው ግዙ። ያኔ እኔ ባለመግዛቴ በጣም ነው የተቆጨሁት ማለት ነው። ለምን የሆነ ነገር ቢኖረኝ ያኔ ሽጬ መጣ ነበርኩኝ ማለት ነው። አያችሁ ላሳያችሁ። ወይኔ እንዴት እንደሚደረግ ራሱ እኮ አላውቅም። እስኪ አያችሁት እንዴት እንደሚያምር እዩት። እዚህ ሳውዲ ደግሞ ብዙዎቹ ማለት ነው ከኋላቸው ቀጭን ነው፣ ከፊት ረጅም ነው። ቆይ አድርጌ ላሳያችሁ። በጣም ነው የሚያምረው። እውነት ደግሞ አዲስ የመጣናሉ ላሳያችሁ። አያችሁ ይሄው አሁን ወርቅ ነው። በጣም ቀልጠፍ ያለች ቀለል ያለች ነው። በቃ እኔ ብር ባንክ ከምቀመጥ እዚህም ሆነ ኢትዮጵያ ከምቀመጥ ይሻላል ብዬ ገዛኋት ማለት ነው። እና አያችሁ አሁን ኢትዮጵያ ሄዳችሁ ቢሸጡት ያኔ አያችሁ ማጫወቻ ደግሞ በጣም ነው የሚያምረው ማለት ነው። የአዲስ የመጣ ነው ምናምን ብለውት አሁን እቺን 2000 ብር ነው የገዛኋት ማለት ነው። 2000 ድርሃም በሳውዲ ማለት ነው። ይሄንን 2000 ድርሃም ነው የገዛሁት። ይሄን 700 ነው የገዛሁት። እና ይሄን ይመስላል። ወርቅ በአሁኑ ሰዓት ቀንሷል እላችኋለሁና ግዙ ውዶቼ። እኔ አሁንም ኢንሻአላህ ብር ሳገኝ በደሞዜ መግዛት ነው የምፈልገው ማለት ነው። ምክንያቱም መሬት ቤት ምናምን እስካልገዛን ድረስ ብራችን እንደዚሁ ከሚቀመጥ እና እንደዚህ ያሉትን ገዝተን ኢትዮጵያ ስንሄድ ደግሞ መሸጥ እንችላለን፣ ሸጠን መጠቀም እንችላለን። ምክንያቱም ያኔ ስንሸጠው ይጨምራል እንጂ መቼም ያለ ነገር አይቀንስም። እና ሌላችሁ ነው የወደድኩት። ስትገዙ ደግሞ እንደዚህ ፋቱራ እንደዚህ ወረቀት ምናምን ግዙ። ከነ ወረቀቱ ሲሸጡ ይሄ አስፈላጊ ነው። ኢትዮጵያ ምናምን ሲሸጡ ይሄ የቀለበት ነው። ይሄ በእጄ ስለነበረ ብሩ ይሄ ትልቅ ወረቀት ሰጡኝ። ይሄ በባንክ ነው ትራንስፈር ያደረኩት። ይሄኛው ነው የባንኮች፣ እኛው ነው ቀለል ያለች ወረቀት ናት። ራሴ ደግሞ ያው በባንክ ነው የሚቀመጠው። ያው ይሄ የዲያ የተሰጠኝ በእጄ ስለነበረ ብሩን በእጄ ስሰጣቸው ይሄን ትልቅ ወረቀት ሰጡኝና ያሰኝ ወርቅ ስትገዙ እቺን ያስቀምጧት። ከሸጣችሁ ከለበሳችሁትም ያስቀምጡት፣ ይጠቅማል። ያለ ነገር ከሸጣችሁትም ምናልባት እቺ ነገር ትጠቅማችኋለች ማለት ነው። እቺኛው ስትኖርና ሳትኖር አንድ አይደለም ማለት ብሩ ይቀንስባችኋል። እቺ ወረቀት ከሌለች ማለት ነው ሲሸጡ። እና እንደዛ ነው። ግዙ ውዶቼ ግዙ፣ አትሸወዱ። እንደዚህ እንዴት ሆነን እንደምንሰራው እንዴት ሆነን ብሩ እንደምናመጣው እኛ ነን የምናውቀው። እውነቴን ነው የምላችሁ። እና ግዙ ነው የምላችሁ እኔ። እና ይሄው ገዛሁት። እስኪ ልመሸጋገጭበት በሉና መርቁኝ አያቶቼ። ጨምርልሽ ጨማምሮ ይስጥሽ በሉኝ እላችኋለሁ። እንግዲህ በስም ነበር የምንተዋወቀው። አልሐምዱሊላህ በአካል ተዋውቀናል እላችሁ ፈልጌ ነው። እና ውዶችዬ ላይክ ሰብስክራይብ አድርጉ፣ ሼርም አድርጉ። አስተያየት ካለ ሀሳብ ካለ እቺውን ስንት ግራም ናት? 3 ከምናምን ግራም ነው። 4 አልሞላም። 3 ከምናምን ግራም ነው። 3 ከ10 እንደዛ ነው። ያው 2000 ድርሃም ነው በሳውዲ የገዛሁት እላችኋለሁ። ከትላንት ወዳ ነው እንደዛ ነው የገዛሁት። 1 ግራም በ1 ግራም 515 ብር ነው። ግን የወረቀትና ይሄ የተለያየ ጌጥ ያወጡበት ስለሚጨምር ነው 2000 የገዛሁት ማለት ነው። 2000 የገዛሁት አሁን በ5 ቢሆን ብሉሙጡ ምንም ጌጥ ምናምን የሌለው ነው ግራም ዋጋ የሚያስቀምጠው። እና ስትገዙ ደግሞ የዚህ የመጫወቻውና የዲዛይኑ ምናምን የወረቀቱን ሲጨምሩ ይጨምራል ማለት ነው። እና እንደዛ ነው። ግራ ትጋቡ። ግራም በዚህ ዋጋ አለ ይሏቸዋል። ግን
ማለቴ የጌጥና የምናምን ደግሞ በአካል ሄዳችሁ ስትገዙ ደግሞ ይጨምራል። ለዛ ነው እኔ ራሱ መጀመሪያ እንደዛ ነበር አልገባኝም ነበረ። ያው ማንኛውም ነገር በቦታው ስትሆኑ ነው ስታዩት ነው የሚገባችሁ እላችኋለሁ። እና ግራ እንዳትጋቡ ነው። ግራም እንደዚህ ብለው ይሄን አክል ለምን ሆነ እንዳትሉ ነው የነገርኳችሁ እላችኋለሁ ውዶቼ። ነፋታ በሉ። እንደዚህ ነው። ወርቅ ግዙ፣ ይጠቅማችኋል። እዚህም እዛም ብራችሁን አታባክኑ። ከሰው ህይወት ተማሩ። ግዴታ በእናንተ እስከሚደርስ አትጠብቁ። አሁን ጊዜው ተሻሽሏል። ሚዲያ ላይ ብዙ ነገር እያየን ነው እና ለራሳችሁ መኖርን ሊመዱ። እኔም ከዚህ በፊት ለራሴ ያልኖርኩም ነበረ። ኢንሻአላህ ካሁን በኋላ እኖራለሁ። እንደዚህ ማዲያት በማዲያት ሆነን ደክመን በቃ እንቅልፍ እጥረት፣ እረፍት እጥረት፣ የምግብ እጥረት፣ ስንት ነገር የቤተሰብ ናፍቆት አለ። ስንት ነገር አሳልፍን እንዴት እንደምንሰራ እኛ ካላህ በታች ማንም ያቀለን የለም እና ማንም የሚረዳንም የለም። በአሁን ሰዓት ሰው ሁሉ አምጡልኝ ስሩልኝ እንጂ ለራስሽ ኑሪ ለፍተሽ ነው ይሄ ሁሉ አሳልፈሽ ነው የሰራሽ ብሎ ማንም ያዝንልሽ የለም። እና እህቴዋ ራስሽን ጠብቂ፣ ለራስሽም ኑሪ፣ ለራስሽም መኖር ልመጂ እላሻለሁ። የኔ ውዶቼ፣ የኔ ፍቅሮቼ፣ ማሮቼ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። እህታችሁን እኔ ቆንጆች። ኢንሻአላህ በሌላ በአዳዲስ ነገርም እንመጣለን ውዶቼዋ። እስከዛ ሰላም ቆዩልኝ። ባላችሁበት ሰላማችሁ ብዙ ትበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።